አክብረሽን ስለመጣሽ በጣም 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 ነው የማመሰግነው። እሺ እኔም አመሰግናለሁ። እሺ ሄሉ አንዳንድ ቪዲዮዎችን እየተመለከትኩ ነበረ እና እጅግ በጣም ነው ደስ ያለኝ። ያው ወደ ቤተክርስቲያን የቀረብሽ እንደሆነ በፊት መንገድ ተመልሰሽ ወደ ክርስቶስ ለመቅረብ እርምጃዎችን እየጀመርሽ እንደሆነ ተመልክቼ ነበረ እና እስኪ አሁን ያለሽበትን ኮንዲሽን ምናልባት እኔ ስለማላቅ ምናልባት ከሌሎች ሰዎች ጋር የተመካከርሽውን ጉዳይ ከእንደገና እንደ አዲስ አንቺንም ከመመከር ምክንያቱም ምክር በራሱ ያሰለቻል እና አሁን ላይ ምን አይነት ሁኔታ ያለሽው በጣም ደግሞ ምናልባት አንዳንድ ጊዜ ሰዎች ወደ ክርስቶስ መቅረብ ይፈልጉና አንዳንድ የሚፈሩት ነገር አለ የሆነ ጸጸት ምናምን ነገር እና እንደዚህ አይነት ነገሮች ሳውንስ ይፈትኑሻል ወይ አለ አይደል እኔ ለመቅደሱ አልገባም እኔ ለቅዳሴ አልገባም የሚል ስሜት አሁን ይረብሽሻል ወይ እነዚህ ነገሮች አሁን ያለሽባቸው ነገሮች ትንሽ ብታማክሪ ደስ ይለኛል። እሺ አመሰግናለሁ። በዚህ አጋጣሚ ብዙ ሰው ፍቅራቸውን አሳይተውኛል እና እኔ እንጃ ይሄን ያህል ሰው የኔ መለወጥ ያስደስተዋል ብዬም አላስብም ነበር እና አዎ ፍርሃት አለኝ። አሁንም ቢሆን በሁለት መንገድ ላይ ነው ያለሁትና እንጃ ወደ ሳወራ ራሱ እኔ ፍርሃት እያለኝ ነው። አንተ ቤት ገብቼ ማውራት ይሉኛል ግን እፈራለሁ በጣም የመናገር ለምን እንደማወራው አይደለሁም። በጣም ፈሪ ነኝ። ለምን ስለማከብርህም ይሆናል እኔ አላውቅም እንጂ ለኔ አልገባም ብዬ ስለማስብም ይሆናል። ኦኬ አረ ሄሉዬ ይሄን እንዲህ አይነቱን ልብ እኮ እግዚአብሔር ይወዷል። ስለ እውነቴን ነው። አንድ ቤላ የሚባል ወንድም አለ እዚህ ቲክታክ ላይ ምናልባት ኮንተንቱን አይተሽ ይሆን አላውቅም እና እሱም ልክ እንደዚሁ በጣም ልቤን የሚያስደነግጥ ነገር ነበር የነገረኝ። እንዳጋጣሚ እኔ ከሌሎች ወንድሞች ጋር አንዳንድ መንፈሳዊ ነገሮችን ለማውራት ድንገት በኮርስ ስገባ እሱን አገኙትና በፍጹም አይገባኝም መንፈሳዊ የሆኑ ሰዎችን ስላየ ማለት ነው እንዲህ አይነት ቦታ ላይ ማውራት በፍጹም አይገባኝም ያለው። ግን ሄሉዬ መድኃኒት እኮ የተዘጋጀው ለበሽተኛ ሰው እንጂ ያው ለዳነ ሰው አይደለም። እና ምንም ነገር እንዳፈሪ እኔ ብታይ በጣም ተጫዋች ሰው ነኝ። በጣም ቀልል ይቀልዳለሁ ቁም ነገር ላይ ቁም ነገረኛ ነኝና ምንም እንዳታስቢ። እና እስቲ ያው አሁን በደንብ ውስጥሽን መረዳት ስለፈለኩኝ ነው። በመጀመሪያ ምን አይነት ህይወት ላይ ነበርሽ? ከዛ በኋላ አሁን ምን አይነት መንገድ ነው የጀመርሽው? እና በዋናነት ማወቅ የምፈልገው የመጨረሻ እንግዲህ አሁን እንደምናየው ወደ ክርስቶስ እየቀረብሽ ነው፣ ወደ ቤተክርስቲያን እየቀረብሽ ነው እና ውስጥሽ የሚረብሽሽ ነገር አለ ወይ? እኔ ለመቅደሱ አልገባም፣ እኔማ በቃ አለ አይደለ ለቅዳሴው አልገባም ሚሉ እነዚህ አይነት ጸጸቶች አሉ ወይ? አሁንስ ሲነሱ አውሪኝ እስቲ ሄሉ፣ እኔም ትንሽ ላዳምጥ። አሁን ውስጥ ፍላጎቱ አለ የመመለስ፣ ግን በጣም እፈራለሁ። በቃ እንጂ አንዳንዴ ፈጣሪ ያለ ወይም ለምንድን ነው የኔን ጸሎት የማይሰማኝ ብዬም ብዙ ጊዜ ማማረርበት ጊዜ አለና አሁን ላይም በጣም ግራ የተጋባ ስሜት ላይ ነው ያለሁት። እንደምላላክ እነዛ ስሜቶችሽን ንገሪኝ እስኪ ምንድን ናቸው? በምን አይነት ነገር ማለት ለምሳሌ ወደ ቤተክርስቲያን ቀርበሽ ሊሆን ይችላል፣ ቤትሽ ሆነሽ ሊሆን ይችላል። ምን አይነት ጸሎት ጸልየሽ ነው ሳይመለስ የቀረው ሄሉ? እና ደግሞ ምን አይነት ነገሮች ናቸው የሚያስፈሩሽ? ያው አሁን እኔ ምንድነው መሰለሽ ተረድተሽኛል ብዬ አስባለሁ። አሁን ዝም ብዬ አንቺን አስገብቼ ምንም ሳትናገሪ ይኸውልሽ ሄሉ እንደዚህ አድርጊ እንደዚህ ነው እሺ ይሄ ደግሞ እንደዚህ አድርጊው ምናምን ለማንም ሰው ቀላል ነው። ምክርና ቦክስ ለሰጪው ቀላል ነው እንደሚባለው። ግን አንዳንዴ ተግባብቶ ደግሞ መነጋገር ደግሞ የበለጠ መፍትሄ ያመጣል። እንደምታውቂው በእኛ ቤተክርስቲያን ብዙ ጊዜ ነገሮችን እስቲ ያው እንዲህ ቀረብ ብሎ ምናምን ማውራቱ በእርግጥ ባይለመድም ግን በጣም አስፈላጊ ነው። እና ንገሪኝ እስቲ ምንድነው ምናልባት በጣም በተደጋጋሚ
ወደ እግዚአብሔር እየጮሽ እየጸለይሽ ያልተመለሰው ነገር እና ደግሞ የምትፈሪው ነገር ምንድን ነው? ሄሉዬ በደንብ አድርገሽ ንገሪኝ እንዳታስቢ። ማለት ከዚህ ነገር መውጣት ፈልጋለሁ እና ብዙ እኔ እንጃ ምን ተብሎ እንደሚጸለይም አላውቅም። እኔ አላውቅም፣ እንደዛም ሲሆን ይሆናል አላውቅም። ብቻ እጸልያለሁ፣ ግን የኔ ጸሎት አይሰማኝም። እንደ ፈጣሪ ምን ነው ብዬ ብዙ ጊዜ አነባለሁ፣ ግን እስካሁን ምንም የተመለሰልኝ ነገር የለም እና በቃ ከአምላኬ ጋር ሁሌ እንደተጣላው ነው በቃ።